ስብሐት ለአብ ለአዜ ኩሉ ዓለም ስብሐት ለወልድ ለገባሬ ኩሉ ዓለም ስብሐት ለመንፈስ ቅዱስ ለዘያርው ክረምተ በበአም ሻሎም የተወደዳችሁ የማርሴል ቴሌቪዥን ተመልካቾች ጌታ ጸጋ ሰላም ይብዛላችሁ። ወንድማችሁ አገልጋይ ዮናታን አክሊሉ ነኝ። ከተለያዩ የቤተክርስቲያን መጋቢዎች ጋር አገልጋዮች ጋር በተለያዩ መንፈሳዊና ማህበራዊ ጉዳዮች ላይ ቆይታዎች አደርጋለሁ። በማርሴል ቲቪ ወርልድ ዋይድ ላይ ይህን ፕሮግራም ማግኘት ትችላላችሁ። ቆይታችሁን ከኛ ጋር አድርጉ። ወዳችኋለሁ። ዛሬ ይዤላችሁ የቀረብኩት መጋቢ ትዝታው ሳሙኤልን ነው። ከአሜሪካን ኢትዮጵያ ነው የሚገኘው። በአገልግሎቱና በተለያዩ ርዕሰ ጉዳዮች ላይ እንወያያለን። አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ፓስተር እንኳን ደህና መጣ። ደስ ብሎኛል ስለመጣ። በኢትዮጵያ ጥሩ ጊዜ እያሳለፍክ እንደሆነ ተስፋ አደርጋለሁ። ደስ ብሎኛል በአካል አግኝቼ ካንተ ጋር ለመወያየት እንደዚሁም ለማገልገል እድሉን ስላገኘው። እኔም በጣም አመሰግናለሁኝ ዮኒ። እግዚአብሔር እድሉን ሰጥቶን እንደዚህ ደግሞ ፊት ለፊት ወቅታዊና በህይወት ያሳለፍናቸውን መልካም የአገልግሎት ትዝታዎች ያለፍንባቸውን መንገዶች ለመነጋገር እድሉን ስላገኘው እኔም በጣም ደስተኛ ነኝ። እወዳለሁ። እኔም በጣም እወዳለሁ። ደስ ብሎኛል። ዛሬ በተወሰኑ ጉዳዮች ላይ እንወያያለን። ረጅም ጊዜ ነው አሜሪካ የቆየኸው እና ወደ ኢትዮጵያ ስትመጣ ከረጅም ጊዜ በኋላ ነው። ኢትዮጵያ እንዴት አገኘሃት? የሰውስ አቀባበል እንዴት ነው ያገኘኸው? ከሱን ጀምር። ከሄድኩኝ 13 ዓመታት አልፈዋል። ከዛ ከ13 ዓመት በኋላ ነው ወደ ኢትዮጵያ ድጋሚ ተመለስኩት። ሲሄድ ቄሶኜ ነው ሄድኩት፣ ስመለስ ፓስተሮኜ ነው የተመለስኩት። ጥሩ አመላለስ። ክብር ለኢየሱስ ይሁን። እና በእነዚህ 13 ዓመታት ውስጥ ብዙ ያሳለፍኳቸው ነገሮች አሉ። እኔም ተሰርቼ ስራም ሰርቼ በጣም እግዚአብሔር ድል ሰጥቶኝ ነው የተመለስኩትና ስመጣ የነበረው አቀባበል በጣም የተለየ ነው። ደስ የሚል የህዝቡን ፍቅር የተረዳሁበት ደግሞ ከሩቅ ሆነ ስትሰማውና በአካል መጥተህ ስታየው ሁለቱ የተለያዩ ነገሮች ናቸው። እና እዚህ ያየሁት የህዝቡን ናፍቆት ፍቅር፣ እንደውም በሃይማኖት ቤት ውስጥ የነበሩትም ሰዎች እንደሚባለው እንደው በተቃውሞና በጥላቻ ተሞልቶ ሳይሆን በሰላም አቅፈው የሚስሙ ነበሩ። በየሶሻል ሚዲያውም እንደነበረው በጥቂቱ የሚቃወሙ ሰዎች ነበሩ። ግን እኔ የህዝቡን ፍቅር አይቼበታለሁ ብዬ አስባለሁ። በዛው ልክ በጠላትነትና ያው የእግዚአብሔርን ሐሳብና የእግዚአብሔርን ቃል ባለመረዳት ሰዎች ለኔ አገልግሎት የሰጡት ደግሞ ፊድባክ ነበረ። እሱ ደግሞ ብዙ ሰው አይቶታል ብዬ አስባለሁ። ሶሻል ሚዲያውን የሸፈነው እንዴት መጣ የሚል ለምን መጣ የሚል ነበርና የተገረምኩት ሲሄድ ደግሞ ለምን ሄደ የሚልም ነገር ነበር። እንዴት ይወጣል የሚልና ስገባ ለምን ተመለሰ ሲሉም አሁንም ለምን ተመለሰ የሚል ጥያቄ በትክክል ያነሱ ሰዎች አሉ። ለምን መጣ የሚሉ ሰዎች አሉና ግን በአጠቃላይ ጤናማ ነው ብዬ ማስበው ተቃውሞም ፍቅሩም የነበረበት አቀባበል ነው እና ለኔ ጤናማ ነው እሱ።
የሚሊኒየሙ አገልግሎት እንዳሰብከው ሆነልህ? ጥሩ ነበረ ወይስ ካሰብከው በታች ነው ያገኘው? የሚሊኒየሙ አገልግሎት ከታሰበው በላይ የተሳካ ነበረ። እርግጥ ነው ዝግጅቱ 1-2 ወር ወስዷል ብዬ አስባለሁኝ። ከዝማሬው ጋራ ከሙዚቀኞች ጋር የሚደረግ ጥናት ነበረ። ፕሮግራሙ አጠቃላይ ኢምፓክት እንዲኖረው መንፈሳዊ ዓለም ላይም ስራ እንዲሰራ የጸሎትና የዝግጅት ጊዜም ነበረን። ከዛ በተረፈ ደግሞ በሰላምና መልካም በሆነ መንገድ ዝግጅቱ እንዲጠናቀቅ የተለያዩ አይነት ዝግጅቶች ሲደረጉ ነበርና ከዛ አንጻር በጣም የተሳካ ፕሮግራም ነበረ። እንደውም በዚህ አጋጣሚ በዛ አገልግሎት ላይ ነበሩ ብዙ ዋጋ የከፈሉ ወገኖች አሉ። እነሱን ሁሉ ማመስገን እፈልጋለሁ። ከዚህም በፊት አመስግኛለሁ። ግን እግዚአብሔር እድልና ዘመን ሲሰጥህ አብሮ ከሰው ጋር ነው የሚሰጥህና በዛ ስራ ውስጥ የተሳተፉ ሰዎች አሉ። ለነሱ በጣም ትልቅ አክብሮትና ፍቅር አለኝ። ሌላው ደግሞ በማርሲል ቴሌቪዥንም እንደዚሁ የተላለፈ ማስታወቂያ ነበር፣ በጣም ወሳኝ። ናና ኢየሱስ የሚለው ዝማሬ ከወጣ በኋላ እኔ በጣም ነው የተደሰትኩት። አንደኛ ብዙ ህዝብ የሚደርስ ቲቪ ስለሆነ ስትዘምርና ሰው መልካም ወጣት ላይ ነበሩ ወጣቶች አብረው ሲዘምሩ የሚያስደንቅ ድባብ ነበረው በጣም እና ትንሽ አንተም የአገልግሎት አለመመቸትና ህመም ይመስለኛል ያልተገኘው እንጂ ቅስቀሳው ላይ ብዙዎች ተሳትፈዋል። እና በዚህ አጋጣሚ ዮኒ አንተንም ማርሲል ቲቪንም ማመስገን እፈልጋለሁ፣ አጠቃላይ ቲሙን ሁሉ። ሌላ ግን እዚህ ላይ እንደው ብጠቅሰው ጥሩ ነው ብዬ ማስበው 17 ዓመት ተቃጥሎ ማቅ አዳራሽ እኛ ፕሮግራም ልንሰራ ስንል ተቃጥሏል። እና ምንድን ነው ብዬ ሳስብ አቀባበል ነው ወይ ከ17 ዓመት በኋላ ልክ ችቦ ለኩሶ መብራት አብርቶ እንደመቀበል በቃ እንዳለ አዳራሹ ሙሉ በሙሉ በሚባል ደረጃ ሳውንድ ሲስተም፣ ላይት ሲስተሙ በሙሉ ተቃጥሏል፣ ነዷል። እና በዛን ጊዜ ለሰዎች ምንም መናገር ስላልፈለግን የነበረው ሁኔታ ጥሩ ስላልነበር ዝም ብሎ በለሆሳስ ነው ያለፈው እንጂ ከባድ ተግዳሮቶችና ቻሌንጆች የነበሩበት ዝግጅት ነው። እና እሱ ወደ 15 ቀን ፕሮግራሙን እንዲራዘም አድርጎታል። ሰዎች ይሄን አያውቁ፣ ግን በጣም ብዙ ትግሎች ነበሩ ውስጡና ግን ጌታ ክብሩን ይውሰድ። የጌታ እጅ እየቀደመ ድል አድርጎ ጌታ የተዋበ ያማረ የአምልኮ የወንጌል መርሃ ግብር አከናውነናል። ብዙ አገልጋዮች ተገኝተዋል፣ ብዙ ህዝብ ተገኝቷል። ነጭ ለብሶ ነው የመጣው ህዝቡ እና ነፍሳትም ጥሪ አድርገን ብዙዎች ጌታን ተቀብለዋል እና የተሳካ ነው በጣም። ጌታ ይባረክ። ወደ ሌሎቹ ጉዳዮች ከመግባታችን በፊት የስንት ልጆች አባት ነህ? እኔ 3 ልጆች አሉኝ፣ 2 ሴትና 1 ወንድ ልጅ አለኝ። ያው የሚያድጉትም ሰሜን አሜሪካ ነው። በዛ አጋጣሚ መጥተው ነበርና ሶሻል ሚዲያ ላይ ብዙ ጊዜ ስለማገለግል እንዲህ አይነት ኢምፓክት ይኖራል ብለው አልጠበቁም እና ሲያዩ በጣም ተገርመው ነው። ቪዲዮም ላይ አሁን ለቀነዋል የሚሊኒየሙን ዝግጅት ሙሉ በሙሉ የነበረውን ድባብ በቪዲዮ በኔው በፓስተር ትዝታው ሳሙኤል ዩቲዩብ ቻናል ላይ ተለቋል። እና ዛም ላይ ስታያቸው ያው ደስታቸውን ኤክሳይትመንቱን ምኑን ታያለ እና ጥሩ ነው። ከኢትዮጵያ ወደ አሜሪካ ስትሄድ አገልጋይ ነበርክ በኢትዮጵያ ኦርቶዶክስ ቤተክርስቲያን እና እንዴት አሳለፍከው ይሄን 13 ዓመት? እንዴት ነበር የአሜሪካ ቆይታ የሚለውን ትንሽ ብትነግረኝ ደስ ይለኛል። አገልጋይ በኦርቶዶክስ ውስጥ አገልጋይ ነበርክ፣ ከዛ በኋላ ወደ ጌታ መጣህ። እንግዲህ ቀላል ይሆናል ብዬ አላስብም። ምክንያቱም ያደክበት ያገለገልክበት የኖርክበትን ቤት ትተህ ስትወጣ ሁሉ ነገር አርጋ ባልጋ ይሆናል ብዬ አላስብም። እና 13ቱ ዓመት እንደው በአጭሩ ምን ይመስላል? ሲሄድ አሁን እንዳልከው የኦርቶዶክስ አገልጋይ ሆኜ ነው የሄድኩት። እኔ በመዝሙር በቅዳሴና በትምህርት በሶስቱም ነበረ ማገለግለው። ቅዳሴውን ለማገልገል የራሱ የሆነ የክህነት ጸጋ ያስፈልጋል፣ ስጦታ፣ ይሄ ሹመት እና እሱ ላይ ከልጅነት ጀምሮ ያው
በኦርቶዶክስ ውስጥ ያደግኩበት ሂደት ቀስ በቀስ ያው ራንኩ እየተሻሻለ ነው የሚሄደውና እስከ ቅስና ማዕረግ ድረስ ደርሻለሁ። የቅስና ማዕረግ የመጨረሻው ምንኩስናም ወደ ጵጵስና ሊኬድ ሲል ቅስና ነው የሚባለው እና ዲያቆን ሆኜ ረጅም ዘመን አገልግያለሁ። ከዛ ደግሞ በቅስና አገልግያለሁ። በአሜሪካ ኦልሞስት ሁሉም ስቴቶች በአገልግሎት ዞር ያለው በስብከትም በዝማሬም በቅዳሴም ማለት ነው። እንደምታውቀው በጣም ብዙ የኦርቶዶክስ አብያተ ክርስቲያናት አሉ በሰሜን አሜሪካ እና ያረገጥኩበት ቦታ በጣም ውስን ነው እንጂ ሁሉንም አይቻለሁ ማለት እችላለሁ። ወደ ጌታ ስመጣ ግን እንዳልከው አልጋ ባልጋ አልነበረም መንገዱ። በጣም በጣም ብዙ አስቸጋሪ ነገሮችን አልፌያለሁኝ። ለምሳሌ የዳንኩበትን ቅጽበት ሳስታውሰው ይሄ ጌታን ካየሁበት ኢንካውንተሩን ካገኘሁበት ጊዜ ብነሳ ያኔ ክርስቶስ ኢየሱስን ሳይና ስመለከት ከዚህም በፊት ሚሊኒየም አዳራሽም ላይ መስክሬዋለሁኝ። ድንገት ነው አይኔ የተገለጠ። እኔ ማንም አልመሰከረልኝም። በነገራችን ላይ ጌታን ተቀበል ብሎ መጥቶ እንደው ወይ እግዚአብሔር ልኮት መጥቶ የተናገረኝ ሰው የለም። ግን ይሄ የምናገለግለው ወንጌል ምንዘምረው መዝሙር መገለጥ ላይ የተመሰረተ ነው ብዬ አምናለሁ። እኛ ባይገባንም እግዚአብሔር ገብቶታል። ስለዚህ መንፈስ ቅዱስ በአፋችን ያስቀመጠው ቅኔ መለስ ብዬ ሳየው እውነትም መረዳት ውስጥ ነበርን እና እግዚአብሔር ቀስ በቀስ ስለሆነ የሚያሳድገው በገባን ጊዜ በፍጥነት ብንወጣ ምንቀጭበት ሁኔታ ስለሚኖር ተጠንቅቆልን እንዳቆየን ይገባኛል። ምክንያቱም በእኔ ጭካኔና ድፍረት ያ ነገር ገብቶኝ ቢሆን የምናገረው ድሮ ነው፣ ምቀጨውም ድሮ ነው የሚሆነው ማለት ነው። ስለዚህ ቦታና ጊዜ እግዚአብሔር ለሰዎች እንደሚመርጥ አምናለሁ። እና ጳውሎስን የጠራበት ሁኔታ አለ። አሳዳጅ ነው፣ ለአባቶቹ ወግ ከመጠን በላይ የሚቀና ሰው ነው። ከበራለት በኋላ ግን አይደራደርም ጳውሎስ። ልክ እንደዛው ነው። ጌታን ካየውባት ቅጽበት በኋላ የኔ አገልግሎት ሌላ ሆነ። በቃ ይጠሩኛል እኮ እስከ አውሮፓ አውስትራሊያ ድረስ ጥምቀት ሲሆን የሆነ ነገር ሲኖር እኮ ኑና አገልግሉ እንባላለን። ግን ያ ራእይ ወደ እኔ ከመጣ ጊዜ በኋላ የመጨረሻ አገልግሎቴ አትላንታ የሚባል ሀገር ነው፣ ማርያም የሚባል ቤተክርስቲያን ያገለግሉት የመጨረሻው። እዛ ላይ ኢየሱስ ጌታ እንደሆነ ስናገር ነበር። ቪዲዮ ራሱ ማስረጃ ስላለ ምናልባትም አንዳንድ ቪዲዮዎችን እንደ ማስረጃ ከዚህ ቪዲዮ ጋር አቀናበራችሁ ካወጣችሁት መረጃው አለኝ። ኢየሱስ ጌታ እንደሆነ መሰክር ነበር። ማርያም መድኃኒት እንዳልሆነች፣ መድኃኒት ኢየሱስ ብቻ እንደሆነ ለህዝቡ የምናገርበት ሁኔታ ነበርና ያቺ ቅጽበት እኔን ከለወጠችኝ በኋላ ጌታ ወደ ቤቴ መጥቶ እኔን ከለወጠኝ በኋላ ስብከቴ ተቀየረ፣ መዝሙሬ ተቀየረ። በፊት ቀላቅለን ምን ዘምራቸውን መዝሙሮች አሁን ለብቻ ነጥሎ ማውጣት እና ለጌታ ክብር የሚሆኑትን ብቻ ወደ መዘመር። በዚህ ምክንያት የአቋም ለውጥ እንደመጣ አወቁ። ውግዘቱም ዓለም አቀፍ የሆነ ኢሜጅ ነበረው። ለምሳሌ እዚህ የነበሩ አገልጋዮችን እዚህ ያለው ሲኖዶስ በቀጥታ አወገዛቸው። የኔና ትዝ ይለኛል የዘማሪ ዘርፌ አሜሪካ ያለው ሲኖዶስ ነው ያወገዘው። ስለዚህ አሁን ያ ሲኖዶስ ስለሌለ ውግዘቱ ተነስቷል። የተወገዘ አውጋዥ የሚል ትምህርት አስተምር ያለው አንዴ። ምክንያቱም ይሄ ተወግዟል። ያኛው የአሜሪካው የኢትዮጵያውን አውግዞ ነበር፣ የኢትዮጵያ ደግሞ ያኛውን አውግዞ ነበር። የተወገዘ አውጋዥ ነው አይሰራም በሚል ርዕስ አገልግያለሁ እና ጌታ ረዳኝ። በእውነት በጣም በጣም ትልቅ ለውጥ ነው ማለት እኔ እንኳን አላስበውም፣ እንኳን ሌላው ሰው። አሁን ብዙ ሰው ስታይ መረዳት አይችልም ማለት እንዴት ሆነ፣ ትዝታው እንዴት ሊለወጥ ቻለ፣ እንዴት ይህን ያህል ሊጨክን ቻለ የሚል ጥያቄ አለውና እኔ ራሴ አይገባኝም። ይሄን የሚገባው እሱ ብቻ ነው፣ ኢየሱስ ብቻ ነው። እና መለወጥ ይችላል እኛ ጌታ። እውነት ነው። ምናልባት በ13 ዓመት ቆይታ ጊዜ ቸግሮክ ያውቃል ነው ወይስ ያው አሜሪካ ሁሉ መቼም አሜሪካ ያለ ሰው ሁሉ ያለፈለት አይደለም። ባለፈውም ጊዜ አሜሪካ በሄድኩ ጊዜ በጣም እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ ድንቅ ክርስቲያኖችን አይቻለሁ። ግን ደግሞ ኢትዮጵያ ውስጥ ስትሆን አሜሪካ የሄደ ሰው ሁሉ እዛ የሚኖር ሰው ሁሉ ጥሩ ኑሮ እንደሚኖር እንደማይቸግረው ነው የሚታሰበው።
እና አንተ ወደ ጌታ ስትመጣና ይሄንን ድንቅ ውሳኔ ስትወስን ባለፉት አመታቶች ውስጥ ቸግሮ ያውቃል? ብቸኝነት ውስጥ አልፈህ ታውቃለህ? ወደ ኋላ እንድትመለስ ትላንትናንስ እንድትናፍቅ ሊያረግ በሚችል የህይወት ጉዳይ ተፈተነ ታውቃለህ? ይሄ በጣም ጥሩ ጥያቄ ነው። እኔ እዚህ ብቻ ሰው የሚቸገር የሚመስላቸው ሰዎች አሉ። ማለት ኢትዮጵያ ውስጥ ብቻ ይመስላቸዋል እንጂ ሰዎች ሲፈተኑ የትም ቦታ ላይ ዋጋ የሚከፍሉበት ሁኔታ እንዳለ አምናለሁ። ቦታው የትም ይሁን ማለት ነው። እና ከወጣውኝ በኋላ ቻሌንጆች ነበሩ። ኢኮኖሚካሊ ፋይናንሻል የሆኑ ጥያቄዎች ነበሩ። እና በዛ ሁኔታ ውስጥ የራሴን ስራ መፈለግ ነበረብኝ። ራይድ ሰራ ነበር። ይሄ ኡበር የሚባል ቢዝነስ ውስጥ ገብቼ በሱ በጣም ረጅም ዘመን ለብቻዬ እንትን እላለሁ። ጠዋት ተነስቼ ስራ መሄድ አለብኝ። ከዛ ደግሞ ላይቭ መግባት አለብኝ እና ለሊት ተነስቼ ሰርቼ ለላይቭ መመጣበት ጊዜ አለ እና አንዳንዴ አይኔ ላይ ራሱ ታየዋለ እና አሁን ዝም ብሎ አልጋ በአልጋ የሚመስላቸው ሰዎች አሉ እና ዋጋ ከፍዬ ያገለገልኩባቸው ጊዜዎች ነበሩ። ፋይናንሻሊ ስቴብል ለመሆንና ቤተሰቤንም ለማስተዳደር በጣም በጣም ወሳኝ የሆኑ አስጨናቂ ጊዜዎች ነበሩ። ግን ይገርመሃል፣ ያው ጸጋው አይደለ በእኛ ላይ የሚሰራው። ያንን ጊዜ እንዳልፈው ግን ጌታ በጣም ብዙ ሞገስና ጸጋ ሰጥቶኝ ነበር። አገልግሎቱ እየሰፋ ሲሄድ በዛው ልክ አገልግሎቱን የሚረዱም ሰዎች እየዳኑ ሲሄዱ፣ ሰዎች እየተለወጡ ሲሄዱ፣ የአገልግሎቱን ፍሬ ያዩ ሰዎች ማገዝ ጀመሩ እንጂ በጣም በጣም እንትን የሆነ ከባድ የሆነ ፋይናንሻል ጥያቄ የነበረበት ዘመን ነበር። ከዛ ውጪ ልክ ይሄ እንደ ጉም እንደሚበተን የተበተነ ሰው አለ በዙሪያችን የነበረ ቤተሰብ ጭምር የነበረ ለኛ በጣም ቅርብ የሆኑ ሰዎች ልክ ይሄ ለውጥ ከመጣ በኋላ ድራሻቸው ሲጠፋ አይቻለሁ። በቃ ምንም ስልክም የለም፣ ጥያቄም የለም፣ ምንም የለም እና ብቻችንን እንደ ፋሚሊ ያሳለፍንበት በጣም በጣም አስጨናቂም ጊዜ ነበረ። ይሄ ግን ለክርስቶስ ስለሆነ ይሄ እንትኑ ጠባሳ የለውም። እኔ በጣም የሚገርመኝ በጌታ ጉዳይ የምትከፍለው ዋጋ ጠባሳ የለውም። ለተወሰነ ጊዜ ይሰማሃል እንጂ በኋላ እንደውም ክብር ነው የሆነ የሚሰማ በጣም በጣም የልብ ደስታና ኩራት አለና ቃል ይሰጠን ነበር ጌታ። ለብቻችን ምንጸልይበት ጊዜ አለ። ልጆቼን ይዤ ከባለቤቴ ጋር ማንም ሳይመጣ ማለት ነው። ከዛ በኋላ ነው ነገሮች የተለወጡ። ወደ ቤተ ክርስቲያን መለወጥ ጀመረች ያቺ ህብረት እና አንዴ እህታችን ዘማሪ ዘርፌንም ጋብዤ በዛ አካባቢ የነበሩ ፓስተሮች ሁሉ ባሉበት ትልቅ ፕሮግራም ሰርተናል እና ችግሮች ነበሩ፣ ግን ጌታ አሳልፎታል። እሺ፣ ወደ ሚዲያው አገልግሎት እንምጣና አንተን ባገኘ እንደው በጠይቅ ደስ ይለኛል ብዬ አሰባቸው ከነበሩ ሀሳቦች መካከል አንዱ በተለይ ካንተ ጋር አብረው በተሐድሶ እንቅስቃሴ ወይም ደግሞ ወደ ጌታ ከመጡ ወንድሞችና እህቶች ይልቅ በጣም ትኩረት ሰጥተህ በማህበራዊ ሚዲያ አንተ በጣም ታገለግላለህ፣ ትናገራለህ ለረጅም ጊዜ ያለማቋረጥ ማለት ነው እና ጠንካራ እውነቶችን አንዳንድ ጊዜም የአንዳንድ ሰዎችን ስሜት ሊረብሹ በሚችሉ መልኩ ታቀርባለህ እና እንደዚህ ባለው ሁኔታ እንግዲህ ፓስተር ትዝታው በሚታወቅበት ሁኔታ እንድትናገር ደጋግመህ በጣም አንዳንድ ጊዜም በቁጣ አንዳንድ ጊዜም በፍቅር ሌላም ጊዜ ደግሞ በብዙ ተማጽኖና ትህትና እንድትናገር የሚያደርግህ ነገር የተለየ ማለት የተደረገብህ የተበደልከው በደል ስላለ ነው? የተገለጠልህ እውነት እረፍት ስለማይሰጥህ ነው? ይህን ማወቅ እፈልጋለሁኝ። ለምንድን ነው በእንደዚህ አይነት ሁኔታ ትኩረት ሰጥተህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርቷን ልምምዷን በተመለከተ
ለመናገር የቆረጥከው እና እኛ ማናቀው የደረሰብህ በደል አለ። አይ ቲንክ በተወሰነ መልኩ ስሰማ ተደብድበሃል፣ የተወሰኑ ችግሮች፣ ስደቶች ደርሰውብሃል። ግን ይሄ የመጀመሪያ ስደት አይደለም፣ የመጀመሪያ ችግር አይደለም፣ የመጀመሪያ አንተ አይደለም፣ አንተ የመጀመሪያው ሰው አይደለም በክርስትናው ስትገፋ። ሌሎች ብዙዎች ተሰደዋል፣ ተገፍተዋል። እና ስለደረሰብህ በደል ነው ወይስ ስለተገለጠልህ እውነት ነው እንዲህ የምትናገረው? ድንቅ ነው ዮኒ፣ በጣም በጣም ነው የማመሰግነው። እንደውም የብዙ ሰዎች ጥያቄ መልስ ያገኛል ብዬ የማስበው በዚህ ጥያቄ ውስጥ ነው። ከደረሰብን ነገር በላይ የደረሰልን ጌታ ትልቅ ነው። እኔ በጣም ከፍ አድርጌ የማየው የእግዚአብሔርን ምሕረትና ቸርነት ነው። እኔ የበደልኳቸው ሰዎች አሉ፣ በህይወት ዘመኔ የበደሉኝም ሰዎች አሉ። ምንም ጥያቄ የለውም። ሰው እስከሆንን ድረስ ምናጠፋበትም ምናለማበትም ጊዜ አለ። ይሄ ለውጥ ግን ከሰማይ ነው እንጂ ከምድር ጋር የሚገናኝ ምንም ነገር የለውም። ከመቅደሱም የሚጀምር ነገር የለውም። ከታቦትም ከመስቀልም ከማርያም የሚጀምር ነገር የለውም። ይህ ድነት፣ ይህ ለውጥ ከክርስቶስ መገለጥ የተነሳ ወደ ውስጥ የመጣ ነው። ሰማያዊ ነው። ጥሪው በጣም በጣም ኃይለኛ ነው። እኔ በዚህ ልክ የራሴን አገልግሎት ከፍ ለማድረግ አይደለም። ዮኒ አንተም ብዙ ምስክርነቶችን ሰምተህ ሊሆን ይችላል። ራእይን ያየሁት ራእዩ ራሱ ክርስቶስ ዙፋን ላይ ሆኖ በዙፋኑ ደረጃ ላይ በጣም ትንሽ ሆኜ የልጅነት መልኬን እያየው ከአጠገቡ ከቀኙ ቁጭ ብዬ ነው ራሴን ያየሁት። መጀመሪያ አይኖቼ የበሩ ጊዜ ማለት ነው። እንዲህ አይነት ልምምድም የለኝም። እኔ ለጌታ የተለየ ፍቅር አለኝ። በ7 ዓመት ያየሁት ራእይ አለ። በ13 ዓመት ላይ ያየሁት ራእይ አለ። ይሄ የመጨረሻው ግን እኔን 360 ዲግሪ ለወጠኝ፣ የተለየ ነው እና እጁን ነው የጫነብኝ። ጌታ እጁን ነው የጫነብኝ። ለመጀመሪያ ጊዜ መንፈስ ቅዱስንም ኃይል ፊል ያደረኩበት ያቺ ቅጽበት ናት። በቃ የሚገርም መንፈስ ነበረ፣ የሚገርም ኃይል ነበረ። እስካሁን እንኳን በተናገርኩት ቁጥር ይነዝረኛል በሕያው እግዚአብሔር ፊት። በጣም የሚገርም ኃይል ነበረና ሰዎች ነበሩ ላይ ቤት ውስጥ ሰዎች ነበሩ። እኔ ቤዝመንት ነው ጸለይ ነበሩና ከዛ ተነስ እንደማለት በእጁ ሲነካኝ ስዞር ፊቱ በኃይል ነው የሚያበራው። እጄን እከልላለሁኝ እና በጣም ኃይለኛ ጨረር ነው የሚወጣው። በጣም ትልቅ ነው ደግሞ ዙፋኑም ትልቅ ነው፣ እሱም ግዙፍ ነው። ኢቭን እጁን እንኳን ወደ እኔ ሲያመጣው እያነሰ መጣ እንጂ የሰማይ ያክል ነው ማየው እጁን ሲያነሳው ማለት ነው። ታች ሆኜ እና የኔ ትንሽነት የሱ ትልቅነት አስደናቂ ነው በቃ። እና እንዲህ አይነት ልምምድ ኖሮኝ ያውቅም። ይሄ ከሰማይ ነው በቃ። ደግሞ ለውጡ ማለት ነው ለውጡ ራይታው የመጣ ለውጥ ነው። አልዘገየም። ድፍረቱ የአገልግሎት ይሄ የተከፈተው ሚስጥር የሰማይ ደጅ ሲከፈት ይሄ ስተትንና እውነትን መግለጥ የመግለጥም ኃይል እና የመናገር ችሎታ እንዴ ይሄ እኮ ምንም ዝም ብሎ የሚመጣ ነገር አይደለም። እና ሰዎች ከምድር ጋር ሊያቆራኙት ይፈልጋሉ። በጌታ በኢየሱስ ስም የፈረሰ ይሁን። ይሄ ሰማያዊውን የጌታን መገለጥና የገባኝን እውነት ሰዎች አመድ ለማልበስ ይጥራሉ እንጂ ይህ የሰማይ ስጦታና ጸጋ ነውና የተበደልኩትን በደል ከዚህ በፊት እኔ አጋርቻለሁ። ኦርቶዶክስ እያለን ለማርያምም እየዘመርን ነው የተደበደብ ነው። ለምንድን ነው? እኔ በጣም የሚገርመኝ እሱ ነው። ለማርያም እየዘመርን ከደበደቡን ምንድን ነው ጥያቄው ማለት በምንድን ነው መነሻቸው ስትል ቅናትና መቀኝነት ክፋት ካልሆነ በስተቀር ሃይማኖታዊ የሆነ እንኳን የሆነ የሚያነሱት ነጥብ አልነበራቸው። የሚቀኑብን ሰዎች ነበሩ። እኛ ኦርቶዶክስም ሆነን ይቀኑብናል። እና ይሄ ተራ የሆነ አጋንንታዊ ጥላቻ ነበር ያኔ። ግን አሁን ባለኝ ማንነት ነገሮችን ወደ ኋላ መለስ ብዬ ሳይ ሰይጣን ያየው በነዛ በሚደበድቡን ሰዎች ውስጥ ሆኖ የሚሰራ መንፈስ የነገውን አገልግሎታችንን አስቀድሞ አይቶ የማኮላሸት ስራ የማጥፋት ስራ ነበረ ሲሰራ የነበረው። አሁን ባለኝ መረዳት ለዛ ነው ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ። ሙሉ ሰው ነኝ መቼም ዝም አልልም። ያለኝ ኢየሱስ ነው ለዘላለም።
ይሄ ከተደበደብኩ በኋላ እዛው ሆኜ የዘመርኩት መውጣት አልፈልግም ነበር። እኔ እየተደበደብንም እኮ እናገለግል የነበረው ለኦርቶዶክስ ታማኝ ስለነበርን ነው። ክፋት የለም፣ የተደበቀ ሂድን አጀንዳ የሚባል ነገር የለም። ኢቭን ተሐድሶ የሚባለው እኔ የለውም። ባይዞይ ተሐድሶ የሚባለው ራሱ አልነበርኩ የዛን ጊዜ ማለት ነው። ይህንን እውነት ስንናገር በቃ በዚህ መልኩ ነው። እና ያ ጊዜ ግን ያ የጌታ መምጣት በልባችን ውስጥ ብርሃን ይብራ ያለ እርሱ ነው ይሌለ እዚህ ቆሮንቶስ ምዕራፍ 4 ላይ በቃ ይብራ ብሎ ብርሃኑን ያበራው እሱ ነው። እና ከዛ በኋላ ላይቭ ነው የጀመርኩት። እንደውም የመጀመሪያዎቹ ቪዲዮዎቼ ላይ ካየህ ቀሚስ ለብሼ ነበር አገለግል የነበረው። ከዛ እንደወጣው አካባቢ ስለነበር ተለብሶ ነበረ። እና ሰዎች ምንም አይነት ግምታዊ ምላሽ ሊሰጡ ይችላሉ። እኔ እስከማቀው ግን እውነታውም ደግሞ በሰማይ መገለጥ የመጣ ለውጥ እንጂ ከመበደል ጋር የተገናኘ ነገር የለውም። በነገራችን ላይ የተበደለ ሰው አጥፍቶ ይጠፋል እንጂ ጠፍቶ አያድንም። ተሰድቦ ይባርካል እንጂ ይሄ አይቶ የዳነ ሰው ጌታን ያወቀ ሰው እየተሰደበ ያገለግላል እንጂ እየተሳደበ ሰው አያጠፋ። እኔ እየተሰደብኩ ሰው እያዳንኩ ነው። እኔ እየተነቀፍኩኝ ሰዎች ወንጌልን ሰምተው ወደ ጌታ እንዲመጡ እያደረግኩ ነው። ስለዚህ ለገባኝ እውነትና ለተጠራው ጥሪ ምላሽ ሰጥቼ እየሰራው ነው እንጂ ያለሁት እያጠፋው አይደለም። ስለዚህ የሚሰማው ሰው የሚሰማበት ዳይሬክሽንና አቅጣጫ ነገሩን ይለየዋል ብዬ አስባለሁ። አንተ ስትሰማኝ በትክክል ትሰማኛለህ። ለምን? ስትሰማኝ በእግዚአብሔር መንግስት ህሊና ስለምትሰማኝ ነው። ይሄ በትክክል ባልሆነ መንገድ የሚረዳኝ ደግሞ መንፈሱና መስሚያው ቻናሉ ተቀይሯል። ገና ወደ ጌታ አልመጣም ማለት ነው። እና ኤፍኤም ላይ ስናደርገው ቻናሉ በደንብ የሚሰራው እዛው እንትኗ ላይ መስመሯ ላይ ስናመጣት እና ከእግዚአብሔር የሆነ ይሰማናል፣ ከእግዚአብሔር ያልሆነ ግን አይሰማንም። እየሰማኝ ያለው ህዝብ የተለወጠ ነው። ለምን? ጥሪው ከሰማይ ስለሆነ። አንድ ነገር ልጨምርልህና እዚህ ላይ ጳውሎስ ከተጠራ በኋላ ህግ ፊትም ይቅረብ፣ ንጉሥ ፊትም ይቅረብ፣ የትም ይቅረብ የሚያወራው ደማስቆን ነው። እሱ የተቀየረው ደማስቆ ላይ ነው። ያችን ሳይናገር የሚያብራራው ምንም ነገር የለም። በቃ እሷ እንደ ኢንትሮዳክሽን ናት። በቃ እኔም የገባኛ ነው። አልዘመርንም ወይ ስትል ወንጌል ዘምረናል። ግን ይሄ ትክክለኛው መዳን ቦርን አጌን ያደረገ ማንነት የመጣው ከዛ ከራእዩ መምጣት በኋላ ነው። ከዛ በፊት የነበረው ብዙ መጋጋጥ፣ ብዙ ሃይማኖታዊ ድካም ያለበት ነው። ይሄኛው ግን ፐርፌክት ነው። አዲስ ማንነት ነው፣ አዲስ ህይወት ነው። ንግግሩም የተለየ ነው። እና በኃይል የምናገርበት ምክንያት ምናልባት ስላነሳው ጥያቄውን እሱን ነገር ዳስሼው ባልፍ ደስ ይለኛል። በኃይል የምትናገርበት ጊዜ አለ፣ በተግሳጽ በፍቅር የምትናገርበት ጊዜ አለ ያልከው ትክክል ነው። ሰውን ካልወደድከው ወንጌል አትመሰክርለት። እና የምንነግረው ወንጌል እንዲድንና ወደ ጌታ መንግስት እንዲመጣ ነው። እና ስለ ታቦትም ይሁን ስለ ማርያምም ጉዳይ ይሁን በምድራችን ላይ ስላሉ የተለያዩ አማልክት በቅርብ የተነሱና በፊትም የነበሩ ስለ እነዚህ ጉዳዮች አፍረጥርጬ ነው የምናገረው እንጂ አመቻምቻ አይደለም። ይሄ ለየት ያደርገዋል የኔን አገልግሎት ብዬ አስባለሁ። ቅድምም እንዳልከው ለምን ሲባል አስታሞ መናገርን እንደ ፕሪንሲፕል የሚጠቀሙ ሰዎች አሉ። በፍቅር ነገሮችን መናገር ጥሩ ነው ብሎ የሚያስቡ አሉ። እኔ ጋር የመጣው መንፈስ ግን የእግዚአብሔር መንፈስ እንድናገር የሚፈልገው በማፍረጥረጥና በማፍረስ ነው። እኔ የምሰማው የአባቴን መንፈስ ነው እንጂ የሰዎችን ህሊና አይደለም። በማባበል አንሰብክም ሲል ጳውሎስ ማባበል ይችላል እኮ፣ ግን እያባበለ እንደማይዘልቀው አውቋል ማለት ነው። በዚህ በአንደኛ ነገሥት ምዕራፍ 18 ላይ ያለውን ቁጥር 4 ላይ ያለውን ቃል ስንመለከት ሕዝቅያስ ያፈረሰው የናደውና የሰባበረው የናሱ እባብ ሃይማኖታዊ ሽፋን የነበረው ነው። ከበረሃ ድረስ ቤተ መቅደሱ ድረስ የመጣ ነው። ልክ እንደ አደራ ዕቃ ይዘውት ነው የተቀመጡት። ግን ያጥኑታል። እያጠኑ እባቡን አምልኮ እየፈጸሙለት ነው ያሉት።
የሆነ ጊዜ ላይ በምድረ በዳ መፍትሄ የሆናቸውን ነገር የዘላለም ስርዓት አድርገው አስቀመጡት። ስለዚህ መፍረስ ነበረበት። ሕዝቅያስ በእግዚአብሔር መንፈስ ያን አድርጓል። ስለዚህ እግዚአብሔር በማፍረስ ያምናል ማለት ነው። ቃሌ እንደምታፈርስ መዶሻ ናት ሲል በማፍረስ ያምናል ማለት ነው። ወደ ኢዮስያስም ዘመን ስንመጣ የቤተ መቅደሱን ቆሻሻ አስጠርጎ መጽሐፍ አወጣ ይላል። ቆሻሻው ሲወጣ የወጣ መጽሐፍ አለ። ቆሻሻ ካልተነሳ መጽሐፉ ወደፊት ለፊት ሊመጣ አይችልም። መጽሐፉ ሊገለጥ የቻለው ቆሻሻው ተጠርጎ ከታደሰ በኋላ ነው። ያ የሕግ መጽሐፍ ከተነበበ በኋላ በተራራ ላይ ያሉ መስገጃዎች፣ ቅርጻ ቅርጾችን ከእስራኤል ምድር ጠራርጎ አስወገደ ይላል። እነዚህ በታድሶ የሚነሱ ነገስታት ናቸው። ሃይማኖታዊ የሆነ መገለጫ ነበራቸውና ወደ አዲስ ኪዳንም ስንመጣ ጳውሎስ የሚለው ይሄንን ነው። በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ሁሉ ነው የሚለው ደግሞ የተወሰነውን አፍርሰን የተወሰነውን እንተዋለን አላለም። እና ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። ከዛ መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቅ። እነዚህ ሁሉ የሚሉት ቃላት ራሱ ለእኔ ትርጉም አላቸው። እና የሚጠረግ ሙሉ በሙሉ ነው የሚጠረገው። መታዘዝም ሙሉ በሙሉ ነው። መማረክ ያለበትም ሕሊና ሙሉ በሙሉ ነው። የተሸራረፈ ነገር የለውም። ከላይ ስናነበው ጠላት ምሽግ ያደረገበት አካሄድ እንዳለ ጳውሎስ ይናገራል፣ ከፍ ብለን ስናነበው እና ያ ጠላት ሃይማኖታዊ በሆነ መንገድ የመሸገውን የደበቀውን ሚስጥር በማውጣት እናፈርሳለን ማለት ነው። እና ይሄ ነው ከጌታ የሚወረስነው ነው። ከሐዋርያቱ ማካሄድ የምናየው እውነት ስለሆነ በዛ መንገድ ነው ማገለግለው። በነገራችን ላይ ከመጠላት መወደድ ደስ ይላል፣ ከመናቅ መከበር ደስ ይላል። እኔ በአገልግሎቴ መጀመሪያዎቹ አካባቢ የማቀው በብዛት መወደድ ነው እና ሰዎች በየተለያዩ አጋጣሚዎች ሲያገኙኝ እንደሚወዱኝ እንደሚያከብሩኝ ይነግሩኛል። እና ደስ ይላል፣ መወደድ ደስ ይላል፣ መከበር ደስ ይላል ምናምን። እና ታስታውስ ከነበረ በባለፈው ጊዜ ባልተለመደ መልኩ በጣም ቦልድ በሆነ ሁኔታ አንድን ነገር ተናግሬ ነበረ፣ አንድን እውነትና ያኔ ለመናገር በጣም ከራሴ ጋር ተሟግቻለሁ። ለምንድን ነው የተሟገጥኩት? የምናገረው ነገር ሊያመጣ የሚችለውን ነገር አውቃለሁ። የሚያስከፋቸው ከውስጥም ከውጭ የሚያስከፋቸው አካላት ሊኖሩ እንደሚችሉ ይገባኛል። ግን የእግዚአብሔር መንፈስ ይነግረኝ የነበረው ነገር ምንድን ነው? መሰማትን፣ መወደድን፣ ጊዜን፣ ሲዝንን የምሰጠው እኔ ነኝ። ይህንን የሰጠውን ሲዝን ተጠቅመ እውነቱን ነገራቸው። ሁሌ ሲዝን የለም። በተሰጠ ሲዝን የእግዚአብሔር እውነት አድምቀ መናገር ነው እንጂ እንድትወደድ አይደለም የተላከው። እና እየወደዱኝ ከሚጠፉ እየተናደዱብኝ ቢድኑ ይሻላል በሚል ነው። አንዳንድ ጊዜ በቃ ማህበራዊ ሚዲያውን ወይም ደግሞ በተለያየ ቦታ ስትሄድ አንቱ ታውና ከበሬታውን ላለማጣት ብለ ታመቻመቻለ። እና አንዳንድ ሰዎች ርካሽ ተወዳጅነት ለማግኘት ብለው እዛ ቤት ሲመታ እዚህ ቤት የሚያለቅሱ ሰዎች አሉ። በነገራችን ላይ የትኛዎቹንም ሁኔታዎች ማየት ትችላለህ። ከወንጌል ውጪ በሃይማኖት ስርዓት ውስጥ የሚኖሩ ሰዎች የወንጌል አገልጋዮችንና የወንጌል መልእክተኞችን ወደው አያውቁም። ለጊዜው ለፖለቲካው ድምቀት የሆነ ነገር ሊያወሩ ይችላሉ። ግን ከምድረገጽ ብትጠፋላቸው ደስ የሚላቸው እንደሆኑ የታወቀ ነገር ነው። እና እኔም ብትጠይቀኝ ለምሳሌ ቀላል አይደለም በተናገርኩት ነገር ለመናገር ግን ያስገደደኝ ነገር ይሄን ሁሌ ሲዝን የለም። እኔ እንደውም እንኳን አነሳው ዮኒዬ እንደውም ብትናገረው ብሰማው እንደ ጥያቄ ውስጥ የተቀመጠው አልተለመደም። በአብያተ ክርስቲያናት ወንጌላውያን አማኞች ዘንድ እንዲህ አይነት እውነቶችን ያው መጽሐፍ ገልጦ በድፍረት ታምረ ማርያም፣ ገድለ ተክለ ሃይማኖት የመሳሰሉ መጽሐፍትን ገልጠ እንደነ ዘራብሩክ እና በጣም ወሳኝ ነጥቦችን ነው ያነሳውና እንደው እንዴት ጨከንክ ማለት ሰው ይበተናል ብለው የሚሰጉ አሉ። እንዳልከው አሁን ማለት ነው ዋጋ የሚያስከፍል ነገር ነው። በዛ ላይ ደግሞ አየሩም ላይ የሚፈጥረው ነገር ይኖራል፣ ሚዲያውም ላይ የሚያመጣው ተጽዕኖ ይኖራል። እና ሰዎች የሚፈሩትን ነገር እኔ ራሴ የሚገርመኝ እንዴት አድርገህ ደፈርከው? አሁን እኛ እዛ ሆነን የተናገርናቸው ነገሮች አሉ፣ ያው እዚህም መጥቼ የተናገርኩት ነገር አለ። ግን
ህዝብ ይዞ ቤተክርስቲያን መስርቶ ለሚያገለግል ሰው ቀላል አይደለምና እንደውም በዚህ አጋጣሚ በደንብ ብታብራራው ደስ ይለኛል። ድፍረቱ በጣም የሚገርም ስለነበር ማለት ነው። በነገራችን ላይ ከኔ እንዳልሆነ የምታውቀው እኔ አሁን ድገመው ብትለኝ አልደግመውም። መንፈስ ቅዱስ በዛ ጊዜ እንድናገር በልቤ ሞላው እንጂ ሆን ብዬ አስቤ አቅጄ እኔ ለመናገር ፈልጌ የተናገርኩት አይደለም። ምክንያቱም እንደተወደድክ ለመኖር ኢትዮጵያ ውስጥ ምን ብታረግ ልትወደድ እንደምትችል የታወቀ ጉዳይ ነው። እውነትን ማመቻመች ቦልድሊ የእግዚአብሔርን እውነት ከመናገር ይልቅ እንደው አለሳልሰህ የመሄድ አካሄድ ብትሄድ የተሻለ ተቀባይነት ልታገኝ ትችላለህ። ለእኔ ግን ወንጌል የተቀባይነት ጉዳይ አይደለም። ለምሳሌ ብዙ ተከታይ ያለህ ብዙ ተቀባይ ያለህ ማለት የምትናገረው ነገር እውነት ነው ማለት አይደለም። እና የእግዚአብሔር መንፈስ ውስጤ ላይ በጣም አስጨንቆኝ ስለነበር ነው ያንን ነገር የተናገርኩት። ከዛ አንጻር ነው ጨከን ብዬ የተናገርኩት። እና ይገባኛል። ኮምፕሮማይዝ አድርገህ ርካሽ ተወዳጅነት ለማግኘት አደለ። አንዳንዴም እኮ ባስ ሲል ወንጌል ልትሰብኳቸው አይገባም ይባላል የሚሉ ሰዎች አጋጥሞኛል። ወንጌል ልትነግሯቸው አይገባም የሚል ማለት ነው። እና በአንድ ማሊያ ለሁለት ቡድን እንደመጫወት ቆጥረዋለሁ። ተረዳኝ አደለ ሀሳቤን? እና እንደዛ ነው። እንደው በዚሁ አጋጣሚ ደግሞ እንደው ብታጫውተኝ ደስ የሚለኝ ነገር ምንድነው? ስለ ታቦት እስቲ ትንሽ ንገረኝ። እኔ ከሩቅ ነው ማቀውና ከሩቅ ነው ማቀው ተጠግቼ አላቆምና ያደግኩት በኦርቶዶክስ ቤተሰብ ውስጥ ነው። በዚሁ አጋጣሚ እኔ ለኦርቶዶክስ እምነት ምንም ጥላቻ የለኝም፣ ሊኖረኝም አይችልም። አስተዳደጌ፣ ማህበራዊ ህይወቴ፣ ሁሉ ነገሬ ከዛ ጋር የተገናኘ ስለሆነ ማለት ነው። እንደውም አያቴን ብዙ ጊዜ አለ ፎቶዎችም አሉ። ለፋሲካ ጾም ማስይዘው ማስፈታው እኔ ነኝ። ቤተክርስቲያን መወስደው መመልሰውም አሁን የአዲስ ኪዳን ካህናት ቤተክርስቲያንን እየመራው ያገለገልኩም ረዥም ዘመን ማደርገው ነገር ነውና ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። ኦኬ እንዳልከው ነው እንግዲህ ከሩቅ ሆኖ ሲታይና እንደኔ ደግሞ ውስጥ ገብተህ ስታየው መልኩም እይታህም እውቀትህም ይለያያልና ታቦት ብለው የሚያዘጋጁት ያው የሚሉት ነው ምለው እኔ ምክንያቱም ስለማላምን በአዲስ ኪዳን ታቦት ተቀርጾ ካህናት የሚሸከሙት 2 ሰው 3 ሰው በነ ሚካኤል በነ ገብርኤል ስም የተዘጋጀ ምናምን እንዲህ የለም መጽሐፍ ቅዱስ ላይ። ይሄ የሰው ስርዓት ነው። መጽሐፍ ቅዱስ ላይ የሌለን ነገር በስምም አንጠራም። እኛ በአዲስ ኪዳን ታቦት ብዬ ለመጥራት አልደፍርም። ምክንያቱም የሰየሙት እነሱ ስለሆነ ታቦት ብለው የሚጠሩት በሚለው ነው ምገልጸው። ግን እኔም በዛ በነበርኩ ጊዜ ታቦት እያልኩ ነበር ምጠራው። እኔም ራሴ እዛ በነበርኩ ጊዜ ታቦት ነው ብለው እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው እና እሱ ላይ ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው እንዲሰሩ የሚፈቀድላቸው። እና ታቦቱ የሚካኤል ከሆነ ያው የመልአክ ስዕል የሆነ የሚመስል ነገር ይሰራሉ ማለት ነው። ከዛ ከስሩ ዝንቱ ታቦት ዘቅዱስ ሚካኤል ውእቱ። አይተዋል አንተ በትክክል ገልጠህ? እኔ ብዙ ነው ያየሁት ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ቄስ ከሆንክ ትገልጥና በደንብ ጨርቅ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት። ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት ተብሎ በግዕዝ ዝንቱ ታቦት ዘቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው።
ማናቸው ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር ልክ ግለሰቦች ማለት ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረት የሆነ ነገር ያደረጉ ያቺን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም በዛ ላይ የሚቀረጸው የነ ወለተ ማርያም የነ ተክለ ማርያም ስም ሁሉ አለው ማለት ነው። ይሄ በትክክል የሚታወቅ እንደውም በቅርቡ አሁን ቪዲዮውን አታች ማድረግ ትችላላችሁ እዚህ ላይ መረጃም ስለሆነ ብፁዕ አቡነ ኤርሚያስ የሚባሉ ሊቀ ጳጳስ ሰሞኑን ስብሰባ ላይ ያወጡት በጣም አደገኛ የሆነ መረጃ አለ። እኔ አሁን እዚህ ወንጌላውያን ጋር ሆነው በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ። በነገራችን ቢዝነሱን አልተውትም እንዴ! እዛ እያሉ በታቦት ይሰሩ የነበረውን ቢዝነስ ወደዚህ ቀይረውታል። ታቦቴ የሚሉ ሰዎች አሉ እና እኔ እኮ ጥለው የወጡ ነው የሚመስለኝ እንጂ እስካሁን ድረስ ታቦቴ ብሎ የሚጠራ እኔ አጋጥሞኝ ያውቅ። በጣም ነው የተደነኩትና ለታቦት ክርክር የሚቆሙ ሰዎች አንደኛ አላወቁትም፣ አላዩትም። ሩቅም ሆነው ቅርብም እዛም ኦርቶዶክስን በነበሩ ጊዜ አሁን አንተ እንዳልከው በቃ በውጭ ሆነው ጥምቀት ሲሆን አጅቦ በመውጣት ምናምን እንጂ እንደኔ ገልጠው አላዩትም። እኔ እኮ አጅቤ ያውቃለሁ አይደለ? ጥምቀት ሆኖ አጅቤ ያውቃለሁ። አርሲ ነገሌን ያደግኩት ወዮ መድኃኔዓለም የሚባል አለ። እዛ ድረስ ታቦት እንወስድ ነበር። የጊዮርጊስ ታቦት አለ እና አጅቤ ያውቃለሁ። እኔ ራሴ ግን ያው እንዳልከው ተጠግቼ ነው የማላውቀው። እሺ አንድ ንጉሥ ሚስታቸው የወጣች እሳቸውን ታማለች የሚባል ነገር ሰሙና ትልቅ ንጉሥ ናቸው። ሰዎቹ ደግሞ ክፋታቸው ሄደው ለራሱ ለንጉሱ የእርሶ ሚስት እኮ እየወጣች ደጅ ላይ ስሙትን ታጠፋለች፣ ምን እያለች እንዴ እያለች አሁን ብሎ ያው የጓዳ ሚስጥር የሚወራውን ይነግሯቸዋል። ከዛ ተደጋጋሚ ሆነ ሲያዩት ጤና የሌለው አካሄድ እንደሆነ ገባቸውና ምን አገባችሁ እናንተ ታዲያ? እናንተ የምታውቁኝ ለብሼ እሷ የምታውቀኝ ተራቁቼ አሉ ይባላልና እኔ የማውቀው ተራቁቶ ነው፣ ሰዎች የሚያውቁት ደግሞ ለብሶ ነው። ስለዚህ ብናገር የሚያምርብኝ እኔ ነኝ። ይሄንን ግን ልክ እንደ ስድብና እንደ አመጽ አድርገው የሚቆጥሩ ሰዎች አሉ። እንዴ መጽሐፉ ቢነበብ ለምሳሌ የኢትዮጵያ ኦርቶዶክስ ስርዓተ ቤተክርስቲያን መጽሐፍን ቁጭ ብለው ቢያነቡት ታቦት እንዴት እንደሚቀረጽ በግልጽ ተቀምጧል። ምንም እኮ ጥፋት የለውም። እንዴ እነሱ ራሳቸው የተናገሩት ነው። አሁን ያልኩ ሊቀ ጳጳስ ምን አሉ? ገንዘብ የሚያመጣው ታቦት የቱ ነው እያላችሁ እየጠየቃችሁን ነው አሉ። ስብሰባ ካህናቱ በተሰበሰቡበት ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ አዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። ይሄን ለማረጋገጥ አሁን ያልኩህ ጳጳስ በግልጥ በቴሌቪዥን ቀርበው ጥንቆላም በታቦቱ ላይ ተሰርቶ ለጥቅም እንደሚውል አጋለጡ ማለት ነው። እኔን ነው አሁን መስማት ያለበት ሰው ወይስ ታቦት የሚል ፓስተር ነው? መርጦ መስማት ይችላል ማለት ነው። እኔ እየተናገርኩ ያለሁት እውነት ጳጳሱ እየደገመው ነው። ገብቷል? አለ እሱ ማስረጃ የማርያም ታቦት የሚባል የለም አሉ። እንደውም እሳቸው ወጥተው እንዴ የሚደንቅ ነገር እኮ ነው እየሆነ ያለው። ባይዘው እንዲስተካከሉ አዋጅ የወጣባቸው እንዲታደሱ አዋጅ የወጣባቸው መጻሕፍት መጥተዋል። አሁን ለምሳሌ ገድለ ዮሐንስ በቅርቡ የኦርቶዶክስ መጽሐፍ አይደለም መወገዝ አለበት ተብሎ ተወገዘ። እኔ ይሄ የአገልግሎቴ ፍሬ ነው ብዬ አምናለሁ። ለዘመናት የጮኸው ጩኸት ፍሬ እያፈራ እንዳለ እያየው
የሚድኑት ነፍሳት ለእኔ ምስክር። የማንንም ፓስተር ማረጋገጫ አልፈልግም። የማንንም ነቢይ ማረጋገጫ አልፈልግም። እኔ ውስጥ የሚመልሰውና የሚመራኝ የእግዚአብሔር መንፈስ ፍሬ እያሳየኝ ስለሆነ ፎሎ የማደርገው የጌታን መንፈስ ነው። ስለዚህ ለውጥ እየመጣ ነው። ስብሰባ ተደረገ ለምሳሌ ከ5 ወራት በፊት እና ሊቃውንት የሚባሉት ተሰብስበው ሲያወሩ የነበረው እኛ በአደባባይ የምናጋልጣቸውን እነዚህን የሐሰት መጻሕፍት፣ ገድላት፣ ታምራት፣ ድርሳናት የሚባሉ ከወንጌል ውጪ ያሉ የአምልኮ ስርዓቶችን በሚመለከት ሲያወሩና ሲወስኑ ነበር። ይህ አገልግሎታችን ውጤት ነው። ክብሩ ለመንፈስ ቅዱስ ይሁን። የጮህነው ጩኸት ግን ለውጥ እያመጣ እንደሆነ እናያለን ማለት ነው። ሰው እኔ መከተል ያለብኝ ማንን ነው? መንፈስ ቅዱስን ነው ማለት ነው። እና አንደበታቸውን ሞልተው ጥንቆላ በታቦት ላይ እንዳለ ጳጳስ ከተናገረና በጆሮአችን ከሰማን ለምንድን ነው እኔን ሊወቅሰው የሚችለው? ደግሞ ማን ነው ያንንስ ወቀሳ ሊያስተላልፍ የሚችለው? ጳጳሱ እዚህ ጋር እያጸደቀው እሱ እዚህ ጋር ሊኮንን የሚችልስ አለ ወይ? እንደ አካሄድ እንኳን በጤናማ አእምሮ ስናየው አካሄድ ፍቅር እውነትን አይሸፍንም። እኔ ማምነው ፍቅርና እውነት ያሸንፋል ብዬ ነው ማምነው። ስለዚህ ለምሳሌ 2ኛ ዮሐንስን 3ኛ ዮሐንስን ስናጠና የምናያቸው በጣም አስገራሚ የሆኑ መመሪያዎች አሉ። ዮሐንስ በጣም አበክሮ የሚናገረው እውነትንና ፍቅርን ይዘው እንዲጓዙ ነው። ለተመረጠችው እመቤትም ሲል እውነትንና ፍቅርን እንድትይዝ በቤቷ ላሉትም ልጆች የሚያስተላልፈው መልእክት አለ። 3ኛ ዮሐንስም ላይ ስትሄድ እውነትንና ፍቅርን ነው የሚያስቀድመው። አጠቃላይ ሜሴጁ እውነትና ፍቅር ነው እና በስም ይጠራቸው ሰዎች ነበሩ። ለምሳሌ ዲዮጥራጢስ የሚባል ሰው ነበር። አገልግሎቱን ይቃወማል፣ አካሄድን ይቃወማል። ስለዚህ ይሄ አፖስቶሊክ ኦቶሪቲን ተጠቅሞ ሲናገር፣ በኃይል ሲናገር ታየዋለህ። አሁን አንዳንድ ሰዎች ለምን ስም ትጠራላችሁ የሚሉ አሉ። ለምሳሌ በዚሁ ላንሳውን፣ እከሌ ብላችሁ ስም ጠርታችሁ ለምን ትናገራላችሁ? ይሄ መጽሐፍ ቅዱሳዊ ነው። ሰውየው የተናገረው ስህተት ከሆነ ስህተቱን ብቻ አይደለም የምንናገረው፣ ሰውየውንም ጭምር ነው። ለምሳሌ ትንሣኤ ሙታን ከዚህ በፊት ሆኗል ብለው የሚያምኑ ሰዎች እንደነበሩ ጳውሎስ በጢሞቴዎስ መልእክቱ ስም ጠርቶ ተናግሯል። ለምን ስም ጠራህ አንለውም። በዛን ዘመን ያንን ትምህርት ያንቀሳቅሱ የነበሩት እነዛው ሰዎች ስለሆኑ በስም ተጠርተው ማስተካከያ ሲሰጥ እንመለከታል። እና ይሄ ሐዋርያዊ አካሄድ ነው። ወደ ጌታም አገልግሎት ስንመጣ በተለይ ዮሐንስ ራዕይ ምዕራፍ 2 እና ምዕራፍ 3 7ቱም አብያተ ክርስቲያናት ዲቴል ችግራቸው ተነግሯቸዋል። ዲቴል እያንዳንዱን ነገር ነቅሶ አውጥቶ የበለዓም ትምህርት፣ የኒቆላውያን ትምህርት፣ የኤልዛቤል ትምህርት ምን እንደሆነ አብጠርጥሮ ተናግሯል። እንዲጠነቀቁ ጌታ ሲናገር እናያለን። ይሄ ከክርስቶስ የተማርነው ከሐዋርያት የተማርነው አካሄድ ነው። እሺ፣ ግን ስንት ዓመት ተሸከምክ ታቦት? 6 ዓመት የተሸከምከው? በቋሚነት ማለት ቄስ ስትሆንና አንድ ቦታ በተለይ ስትሰራ መሸከም አለ። እኔ እንደውም ማረሳው ቀድሼ አስተምሬ ቄሶች የሆነ ስራ ምናምን ሲኖርባቸው ይሄዳሉ። እንደውም በዚህ አጋጣሚ አንዱን አስቂኝ ነገር ብነግር እየቀደስን አንዳንዴ አሁን እዚህ የተለመደው 5 ቄስ ወይ 10 ቄስ ታያለ አንድ ቦታ ላይ አንድ ደብር እና በዋናነት 2 ቄስና 3 ዲያቆን ነው በሚሽን የሚቀድሱት ማለት ነው። እና አሜሪካ ግን እጥረት ስላለ አንድ ቄስ ለብቻው ሊቀድስ ይችላል። ለብቻው የ2 ሰዓት ቅዳሴ ትንሽ አጠር እናረገውና 30 እናረገዋለን። አንዴ እንደውም በማሳጠር ተከስሻለሁ። ቅዳሴ በማሳጠር አሳጠረን እና ያን ሁሉ 2 ሰዓት ለብቻዬ እንዴት ልበል ብዬ ምረት አድርገውልኝ ነው የቀጠልኩት። እና እየቀደስን አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰሞን ነው። አልጠራም፣ ኡበር ጠራ። ማመን ነው የሚያቅት። እንግዲህ ሲሪየስ ነው፣ የኦርቶዶክስ ስርዓት ነው። ይቅርታ ብሎኛል ሄደም ሰውየው ይታወቃል በጣም እና ልብሱን አውልቆ ጠርቷል፣ በልጨርሰው ብሎኝ ሄደ። ያን ሁሉ ቅዳሴ ለብቻዬ። እንዲህ አይነት ገጠመኞችም አሉና 6 ዓመት ተሸክሜ ያለው ግን ያው ጌታ ረድቶኝ
ከሚሸከመው አምላክ ወደሚሸከመኝ አምላክ እኔ እስከ ሽበት እስከ ሽምግልና እሸከማለሁ ብሎ በፍቅር ወደ ጠራኝ አምላክ መጥቻለሁ። አሁን ሸክም አይሰማኝም። ሃሌሉያ፣ ክብር ለኢየሱስ ይሁን። እንትን ድቁና የተቀበልከው ሐዋሳ ገብርኤል ነው? አዎ። እስቲ ሐዋሳ ገብርኤል ቆይታ ምን ይመስል እንደነበረ አጫውተኝ። ያደግኩት ሐዋሳ ነው። ከአንደኛ እስከ 6ኛ ክፍል ቤተ ክህነት ሐዋሳ ገብርኤል አጠገብ ያለው ቤተ ክህነት ትምህርት ቤት ካወካቸው እንደውም ጋሽ መንገሻ የሚባሉ ዳይሬክተር ነበሩን። በጣም ኃይለኛ እና እዛ ነው ያደግኩት። አጥሩም የተገናኘ ስለነበር ትምህርት ስንጨርስ ደብተራችንን ይዘን ለድቁና ትምህርት ወደ ገብርኤል እንገባ ነበረ እና አባ ገብረ ኪዳን የሚባሉ መነኩሴ ናቸው የሚያስተምሩ የነበሩት እና በኋላ ወደ ዲላ ሄድን በፋዘር የስራ ቅያሬ ምክንያት። ከዛ ጨርሼ እዛው ሄጄ ጨርሼ ለመቀበል ግን ሐዋሳ ገብርኤል ነው ድጋሚ የመጣሁት እና የሚገርም ህንፃው ሲሰራ ሁሉ እኔ ትዝ ይለኛል። ህፃን ነኝ። ይሄ ባሬላ ምናምን ይዘን እዛ ውስጥ ሁሉ እንትን እንል ነበር እና በኋላም ሄጄ አገልግዬበታለሁ። በጣም ትልልቅ ፕሮግራሞችን ሰርተናል። ብዙ ህዝብ የተገኘበት ትልልቅ የወንጌል ጉባኤዎችን አዘጋጅተን አገልግለናል እና ልጅነቴ ግን እዛ ጋር በጣም ብዙ ትዝታ አለው። እንደውም ጌታ ቢፈቅድና ብንኖር በቅርብም ሐዋሳ ላይ የሚዘጋጅ ፕሮግራም አለ እና ያው መስቀል አደባባይ ላይ ነው የሚሆነው ፕሮግራሙ። ብዙ የሚወደን እና የሚናፍቀን ህዝብ እንዳለ አውቃለሁ። ይጸልይልን እና ሁሉም መጥቶ የጌታን ወንጌል እንዲሰማ በዝማሬውም እንዲባረክ በዚህ አጋጣሚ ጥሪ ያቀርባለሁና ልዩ ትዝታ ነው ያለኝ ሐዋሳ ላይ። ሐይቁም ላይ ትዝታ አለን። ከፊት ያለው ጀልባ ሁሉ ነበረን። እኛ ልጅ ሆነን በግሩፕ ሆነን አሳ ሁሉ እናጠምድ ነበር። በጣም ህፃናት ነበርን፣ ግን እነዚህ ከትልልቅ ልጆች ጋር አብረን ሄደን እሱን እናደርግና እንዋኝ ነበር እና አቡነ በርቶሎሜዎስ ይባላሉ ለእኔ ድቁና የሰጡኝ ጳጳስ። በአፄ ኃይለ ሥላሴ ጊዜ የወንዶ ይሄ ፍሉሃው ያለበት እዛ ንጉሱ ሲመጡ የሚያርፉባት ቤተክርስቲያን ነበረች ትንሽ። እዛ ውስጥ ያጥኑ የነበሩ ናቸው። በጣም ይሄ ህግ አዋቂ የሚባሉ ሰው ናቸው። ካልተማርክ ድቁና አይሰጡም። ፈትነው ሙሉ እውቀት ሲኖር ነው እና እኔ ቅስናም ስወስድ ድቁናም ስወስድ ሙሉ በሙሉ ትምህርቱን ተፈትኜ ነው፣ በህጋዊ መንገድ ነው ማለት ነው። እና አሁን ይሄ ክብር እንደሚባለው አይደለም። አሁን አንዳንዶች ዝም ብሎ ለፎርማሊቲ የሚሰጣቸው አሉ። እንኳን አይደለም ድቁና ጵጵስናም አሁን በዚህ ዘመን ብዙ እንትኖች ስህተቶች እንዲየተሰሩበት እንዳሉ እንሰማለን ከሩቅም ቢሆንና ተምሬን የተቀበልኩት 13 ዓመቴ ላይ ተቀብያለሁ ድቁና ሐዋሳ። ከዛ ቅስና እስከምቀበል ድረስ ረጅም ጊዜ በድቁና ነበር ሳገለግል የነበረው። ቀጣይ ምንድን ነው ፕላን? በማህበራዊ ሚዲያ አገልግሎቱ ትቀጥላለህ ወይስ ከዛ የተለየ ሀሳብ አለ? ጌታ ቢፈቅድና ብንኖር ሚዲያው እንዳለ ነው የሚቀጥለው። በሱ ላይ ምንም ለውጥ አይኖርም። ምክንያቱም ብዙ ህዝብ የምትደርሰው በዚህ ዘመን በሚዲያ ነው እና ሚዲያ እንጠቀማለን። ነገር ግን ፊዚካል የሆነ ዴስቲኔሽን ያስፈልገናል ብዬ አምናለሁኝ። ቸርች ቢኖር አጥቢያ እና አሜሪካ ያው አገልግሎቱ ተጀምሯል። እሱም እያደገ ያለ ነው። መሰራት ያለበት ብዙ ነገር አለ። ቻሌንጆችም አሉን። እዚህም ምድር ላይ ኢትዮጵያም ላይ አጥቢያ ቤተክርስቲያን የዘላለም ህይወት ቤተክርስቲያን ቢኖራት በተለይ ከኦርቶዶክስ የሚመጣውን ህዝብ አጥምቃ ለክርስቶስ የማዘጋጀቱን ስራ የምትሰራ ቤተክርስቲያን ያስፈልገናል እና እሱ ላይ የጸለይን ነው የተዘጋጀን ያለ ነው። የሚዲያው ግን ወሳኝ የሚሆነው አሁን ኦርቶዶክሳዊውም ሙስሊሙም አማኙም ይሰማዋል። ኪሱ ውስጥ ስላለ ኪሱ ውስጥ ያለውን ስልኩን አውጥቶ ከፍቶ ላይቭ ያየኛል ማለት ነው። ከዚህ በላይ እድል የለም። ቤተክርስቲያን መድረክ ላይ ስታስተምር እርግጥ ነው በዩቲዩብ ሊጫን ይችላል። ይሄ ግን አድሬስ የሚያደርገው ብዙ ህዝብ ነው ማለት ነው እና እሱን እኔ አለቀውም። ማርሴል ቴሌቪዥን ትከታተላለህ? በጣም እንደውም በዚህ አጋጣሚ ባለፈውም እሁድ ዕለት ሳገለግል ምስክርነት ሰጥቻለሁኝ። ባንተ እግዚአብሔር ትውልድን እየደረሰ እንዳለ ማንኛውም ሰው
ጤናማ አእምሮ ያለው ሰው ክርስቲያን እንኳን ባይሆን ይረዳዋል ብዬ ማስበውን እውነት ነው የምናገረው። እና የተገለጠ እግዚአብሔር በዚህ ትውልድ ላይ ኃላፊነት ሰጥቶ ካስቀመጣቸው ሰዎች መካከል አንዱ አንተ ነህ። በአገልግሎቱ በጣም ነው የምባረከው። የብዙ እናቶች እንባ ሲታበስ እያየን ነው። የብዙ ወጣቶች ህይወት በጣም ጠማማ ከሆነ መንገድ እየተመለሰ ያለበት ከሱስ ወደ ኢየሱስ ዞር እያለ ያለበት የተገለጠ ውጤት እያየን ነውና ማርሲል ለብዙ ሰዎች እየደረሰ እንዳለ አውቃለሁ። ሞር ግን አሜሪካ ላለ ህዝብ ዩቲዩቡ ተደራሽ ነው። ቴሌቪዥኑን ለማየት ትንሽ አዳጋሽ ነው፣ ግን ዩቲዩብ ላይ መጫኑ በጣም በጣም ጥሩ ነው፣ አገልግሎቱ እንዳለ ማለት ነው። እና ሩቅ ያለውም ህዝብ እዚህም ኢትዮጵያም ያለው ህዝብ ብዙ የሚከታተለው ፕሮግራም ነው። እንደ ቤተ ክርስቲያንም ትልቅ መርታ አይቻለሁኝ። የኢትዮጵያ አዲስ ኪዳን ካህናት ቤተ ክርስቲያን አዋሳ አጥቢያንም አዲስ አበባ አጥቢያንም አየሁኝ። መልካም ወጣት ፕሮጀክቶችንም አየሁኝ። በጣም ተደንቅ ያለው ባይዘወይ አንተ እዚህ ስላለህ ብቻ ሳይሆን አይደለም። ይሄንን አሁን የሌላም ቦታ ቢሄድ ማውራውን ነገር ነው ምነግር። በጣም በጣም ተደንቅ ያለው እግዚአብሔር ስላበዛልህ ጸጋ አንተንና ቤተሰብህን እግዚአብሔር በዚህ መንገድ ለዚህ አገልግሎት አስጨክኑ እንዳልከው ደግሞ የእግዚአብሔር መንፈስ ነው ብርታት ሆኖ እየሰራ ስላለው ስራ ጌታን አመሰግናለሁ እና ድንቅ ነው። ሌላው ደግሞ አንድ የግዕዝ ዜማ እንደው ቄስ መጥቶ ገብቶ ሳይቀድስ አይወጣምና አንድ የግዕዝ ዜማ ብትልልን። እሺ፣ እዚህ በዘመን መለወጫ አካባቢ ከሚባሉ ዜማዎች አንዱን እላለሁኝ። ስብሐት ለአብ ለአዜ ኩሉ ዓለም ስብሐት ለወልድ ለገባሬ ኩሉ ዓለም ስብሐት ለመንፈስ ቅዱስ ለዘያርው ክረምተ በበአም። ይሄ ማለት ዓለምን ለያዘ ለአብ ምስጋና ይሁን፣ ዓለምን ለፈጠረ ለወልድ ምስጋና ይሁን፣ ክረምትንና በጋን እያፈራረቀ ፍጥረትን ለሚመግብ ለመንፈስ ቅዱስ ምስጋና ይሁን። የልጅነቴንና የአያቴን ቤት አስታወስከኝ። በጣም ደስ የሚለው ደስ ብሎኛል። የመጨረሻ ሁለት ሀሳቦችን እናንሳና ሌላ ጊዜ እንቀጥላለን። የተለያዩ ከዚህ በፊት በኦርቶዶክስ ውስጥ በነበርክ ጊዜ የዘመርካቸው መዝሙሮች እንደገና ዋጅታቸው ዘምረሃቸዋል በአዲስ መልኩ። ሌሎች የቀሩ መዝሙሮች አሉ ቢዋጁ ብለህ የምታስባቸው? አዎ አሉ፣ ብዙ መዝሙሮች አሉ። ለምሳሌ ራሴ ከዘመርኳቸው ውስጥ ባለጸጋ እመቤት የሚል መዝሙር አለኝ። ብዙ ሰዎች ይወዱታል፣ ግን ሮንግ በሆነ መረዳት፣ በተሳሳተ መረዳት ለማርያም የተሰጠ መዝሙር ነው። አሁን ባለጸጋ ጌታ ባለጸጋ አባት አፍሰናል ከደጅህ ብዙ በረከት፣ ወጀቡን ቀዝፈናል ብለን ኢየሱስ እንዘምራለን ሆነን በመንፈስህ ወደሚል ተቀይሯልና የህዝብ የሆኑ ዜማዎች አሉ፣ የራሴ መዝሙሮች አሉ፣ ለሌሎች ሰዎችም የሰጧቸው መዝሙሮች አሉ። እነዚህ ቀስ በቀስ በሂደት ማስተካከያ የተደረገባቸው እየተዋጁ ወደ ጌታ ካዝና ገቢ ይደረጋሉ ማለት ነው። አንተ ወደ ጌታ ከመጣ በኋላ አሁንም በኦርቶዶክስ ውስጥ የሚዘመሩ ያንተ መዝሙሮች አሉ ወይስ ሙሉ በሙሉ መዘመራቸው አብቅቷል? እስካሁን እየተዘመሩ ያሉ መዝሙሮች አሉ፣ ህዝብ የሚወዳቸው አሉ።
ቤት ውስጥም ሰዎች የሚሰሟቸው አሉ። ያው በባህላዊ መሳሪያ በክራር እና በማሲንቆ በዋሽንት የተሰሩ ናቸው። እንደውም በቅርብ አንድ እናት ካየህ ውለታህን እንዴት ረሳለሁ፣ እዚህ መቄዶንያ ያሉ እናት በጣም የሚወዱት መዝሙር ያንን ነውና ሄጄም አይቻቸዋለሁኝ። ምን ያህል መዝሙሩ የሰው ልብ ውስጥ እንደገባ የምታውቀው በዛ ነው። ትልቅ ፍቅር አላቸው። ያው እነሱ ጥያቄያቸው የተወሰነ በዚሁ በማርያም ጉዳይ ላይ ስለሆነ እናቶች በተለይ እንደውም መቤቴን እንደው እሷ ላይ እንዴት ጨከን ካሉኝ እንደውም ካገኘኋቸው በኋላና እመቤቴን እኔ አልጠላኋትም፣ ማርያም የኢየሱስ እናት እንደሆነች አውቃለሁኝ። በተሰጣት ጸጋ እግዚአብሔር የሰጣትን ሚሽንና ተልእኮ እንደፈጸመች አውቃለሁ። ቅድስት ናት፣ ብጽዕት ናት ብዬ ነው ማምነው። ግን እንደ ድሮ ለማርያም መዝሙር አልዘምርም። ምክንያቱም መዝሙር ወርሺፕ ነው፣ ለእግዚአብሔር መገዛ አምልኮ ነው። ስለዚህ አምልኮ ለሌላ ፍጡር አይሰጥም፣ ለእግዚአብሔር ብቻ ነው። በዛ ነው እንጂ ልዩነታችን። ማርያምን እንደውም ድሮ ከምወዳት በላይ ወድጃታለሁ አልኳቸው እና ትንሽ ተረድተውኛል ብዬ አስባለሁ። ለሌሎቹም መልስ ነው ይሄ በነገራችን ላይ እና ለማርያም የተሰጡ መዝሙሮች ወደ ጌታ ሲመጡ አሁን ነይ ነይ የሚዬን ነው ቀይረን ናና ኢየሱስ ጌታዬ አንተ ነህና ቤዛዬ። ምክንያቱም ማርያም ብንጠራት አትመጣም። መምጣት የሚችለው ኢየሱስ ደግሞ ወደ እኔም ቤት የመጣው በግሌም ባለኝ ላይፍ ኤክስፒሪየንስ መጥቶ የለወጠኝ ኢየሱስ እና ሙሽራይቱና መንፈሱም ና ይላሉ ተብሎ የተጻፈው ስለ ኢየሱስ መምጣት ነው እንጂ ሌሎች ሊመጡ አይችሉም። እና ከዛ አንጻር ይዋጃሉ መዝሙሮች። ስቲል ግን እነዛ መዝሙሮች ይዘመራሉ። የሚገርም እኔ ራሴ አሁን በመኪና ስናልፍ አንዳንድ ቦታ ሻይ ቤቶች፣ የሆነ ሱቅ፣ ንግድ ቦታዎች ላይ ይከፈታሉ መዝሙሮቼን እሰማቸዋለሁና እኔም ከህዝቡ ጋር ምንም አይነት ጠብና ጥላቻ የለኝም። በጣም ነው የምወደው የኢትዮጵያ ኦርቶዶክስን ህዝብ፣ እናቶችንም፣ አባቶችንም፣ ወንድሞችን፣ እህቶችን፣ ካህናቱንም አከብራለሁ፣ እወዳለሁኝ። እኔ ሐሰትን ነው መጣለው። እኔ የምቃወመው የስተት ትምህርትንና አሰራርን ነው። የመጨረሻ አንድ ጥያቄ ልጠይቅህ። ጥያቄ ምንድን ነው? እኔን ለመጠየቅ እድል ብታገኝ ልጠይቅ የምትፈልገው ነገር ካለ በአንተ ጥያቄ እንጨርስ ፕሮግራማችንን። ከኔ ማወቅ የምትፈልገው ወይንም ደግሞ በጠይቀው ብለህ የምታስበው ነገር ካለ እሱን እድሉን ልስጥህና ከዛ እናጠቃልላለን። በጣም ጥሩ ነው። አልተዘጋጀውበትም በህሊናዬ፣ ግን እንዲሁ ወዲያው ስላመጣኸው መንፈሴ ውስጥ የመጣውን አንድ ጥያቄ ላንሳ። ከዛ ቤት ስንመጣ አልጋ በአልጋ የሆነ መንገድ እንዳለ እናስባለን። ከኦርቶዶክስም የሚወጡ ልጆች፣ ሌሎችም እንደኔው ጌታ ነክቷቸው በአንድም በሌላ መስመር የሚወጡ አሉና እዚህ በወንጌላውያን አማኞች ዘንድ ያለውን ካልቸርና የአገልግሎት አካሄድ እንዴት ነው ማኔጅ ማድረግ ያለብን? እንዴት ነው ማዋሃድስ ያለብን? በምን አይነት መንገድስ ብንሄድ ውጤታማ እንሆናለን? አሁን መተው ነበር ወጡ የሚባሉ ልጆችን ልትሰማ ትችላለህ። ኦርቶዶክስ ውስጥ መሪጌታ የነበሩ፣ ቄስ የነበሩ፣ ዲያቆን የነበሩ ልክ እንደኛ ወጥተው ግን ተመልሰው ኦርቶዶክስ ገቡ የተባሉ አሉ። ሪዝናቸው ግልጽ ነው። እዚህ ተቀባይነት ያጡበት፣ ኢኮኖሚካሊ የተሽመደመዱበት ብዙ አይነት ችግሮች አሉ። ከዚያ አንጻር እንደ መፍትሄም እንደ አካሄድም አንተ የኤክስፒሪየንስ ያደረግከው ነገር ስለሆነ ማለት ነው። ትክክል ነው። በእናንተ በነበራችሁበት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የራሱ የሆነ ሴናሪዮ አለው፣ አካሄድ አለው፣ ልምምድ አለው። ሲቀጥል ደግሞ እናንተ የነበራችሁበት የአገልግሎት ጊዜ ላይ የነበራችሁ ቅቡልነት፣ ተሰሚነት ትልቅ ነው፣ ቀላል የሚባል አይደለም። ወደ ወንጌላውያን ስትመጡ ነገሮች እንደምትጠብቋቸው አይደለም። እዚህ ደግሞ ያለው የራሱ የሆነ ካልቸር አለው፣ የራሱ የሆነ ማይንድሴት ያለው ማህበረሰብና ስብስብ ነው ያለው። የተሻለ ሊያደርገው የሚችለው ነገር ምንድነው? ወደ ኢቫንጀሊካል የሚመጡ ሰዎች በዋነኛነት ከሚዲያው በላይ ወይ ደግሞ አጠገባቸው ካሉ ሰዎች ይልቅ በኑሮም በስራም የተፈተኑ ሰዎችን ሪፈር ቢያደርጉ፣ ቢያዳምጡ፣ ከነሱ የህይወት ልምድ ቢካፈሉ በዚህኛው ቤት ያላቸውን አካሄድ መልካምና ፍሬያማ ያደርግላቸዋል ብዬ አስባለሁ።
በኑሮም በህይወትም የተፈተኑ በስራም የተፈተኑ ሰዎች በብዛት ወደ ሚዲያ ወጥተው ሲያወሩ አታያቸውም። እና የክርስትናው ውሃ ልክ የሚመስለው ጥቂት ቁጥር ያላቸው ሚዲያ ላይ ወደዚህ ወደዛ የሚሉ ሰዎች ናቸው። አንዱ እሱ ነው። እና ወደ ኢቫንጀሊካል ሰርክል የሚመጡ ሰዎች በዋነኛነት ፖይንት ኦፍ ሪፈረንሳቸው ማተር ያደርጋል ብዬ አስባለሁ። ኦኬ፣ ምናልባትም ካነሳን ላይቀር አገልግሎቱ ሲገለገል አሁንም ቅድም ስናነሳ እንደነበረው የእኛን አካሄድ አንደርስታንድ ባለማድረግ የተሰጠንንም የመንፈስ ቅዱስ ሚሽን ባለመረዳት መድረክ ላይ ወንጌል መሰበክ የለበትም የሚል ለከሌ ወንጌል መሰበክ የለበት ለኦርቶዶክሳውያን ወንጌል መሰበክ የለበትም የሚል የሚናገሩ ሰዎች አሉ። አሁን እንደዚህ አይነት ነገር ስንሰማ በእኛ ቦታ ሆነ ስትሰማው ሾክ ነው የምታደርገው፣ ያስደነግጣል። ከእናንተ አንጻር እንዴት ነው የሚታየው? ማለት ከወንጌላውያን አማኞች አንጻርና ከህዝቡ አንጻር ይህ እንዴት ይታያል? አሁን ምንድነው አንዳንድ ግለሰቦች እንደ ስትራቴጂ ነው የሚጠቀሙት። ኦኬ፣ ማለት ይታወቃል ምን ብትል ሰፊ ተቀባይነት ሊያገኝ የሚችለው ሐሳብ የትኛው ነው? መጽሐፍ ቅዱሳዊ እውነት ሳይሆን ማህበረሰባዊ ተቀባይነት ድጋፍ ሊያገኝ የሚችለው የትኛው ነው የሚለውን ማለት ነው። አንዳንድ ሰዎች እንደዛ የሚሉት ስለሚያምኑበት አይደለም። ለምሳሌ ወንጌል ሊሰበክ አይገባም ብለውም ለማመቻመች ጥረት የሚያደርጉ ሰዎች ስለሚያምኑበት አይደለም። ቢያምኑበትማ እዛው ይቆዩ ነበር። እንደማያምኑበት እኮ በመውጣት አሳይተዋል። ግን ከመጡ በኋላ ምንድን ነው ማህበራዊ ሚዲያው ላይ ተቀባይነት ለማግኘት ፎሎወር ለማግኘት ትኩረት ለማግኘት ወይም ገጽታ ግንባታ ነው። ስለዚህ ለገጽታ ግንባታ ብለህ የምትናገራቸው ነገሮች ይኖራሉ እና ይሄንን እርስ በርስም እንተዋወቃለን፣ ህዝቡም ያውቃል። እውነት አዲስ አበባም እውነት ነው፣ አሜሪካም እውነት ነው። ኪሎ ሜትር እኮ 1 ኪሎ ሜትር አዲስ አበባ ለንደን 10 ኪሎ ሜትር አይሆንም። ኪሎ ሜትር ስታንዳርድ አለው። ስለዚህ ይሄ የተገለጠና የታወቀ ጉዳይ ነው። ግን ከኦርቶዶክስ ወደ ኢቫንጀሊካል ሰርክል የሚመጡ አገልጋዮች በኢቫንጀሊካል ሰርክል ውስጥ ረዥም ርቀት ሄደው በዳኑበት እውነት በተገለጠላቸው ብርሃን ሊቆዩ የሚችሉት አንደኛ ማወቅ ያለባቸው ነገር አለ። እዛ ሰንበዲ ከነበርክ እዚህ መተህ ሰንበዲ ሆነ አትቀጥልም። ማንም ሰው ከሚጀምርበት ነው የምትጀምረው። ኤክስፔክቴሽን ማተር ያደርጋል። ያ የምትጓዝበት የብቸኝነት፣ የዝቅታ፣ የመከራ፣ የመራብ፣ የመቸገር ከዛ ደግሞ እንደገና በክርስቶስ እውነት ተምረ አድገህ እንደገና አንዳንድ ልጆች የሚቸገሩት ለዛ ነው። ካቆሙበት የሚቀጥሉ ይመስላቸው። ካቆምክበት አትቀጥልም። እዛ አስተማሪ ከነበርክ እዚህ መጥተህ ተማሪ ነው የምትሆነው። እዛ አገልጋይ ከነበርክ እዚህ መጥተህ ተገልጋይ ነው የምትሆነው። ከዛ ነው እንደገና ደግሞ ካፒታል እንደገና ጌን አድርገህ ራስ ላይ ሰርተህ በዳንክበት እውነት እንደገና ተምረህ የምትመጣው። እኔ የሚመስለኝ ሁለቱ ጉዳዮች ናቸው። አንደኛው ልጆቹ ይዘው የሚመጡት አገልጋዮች ይዘው የሚመጡት ማይንድ ሴት ነው፣ ኤክስፔክቴሽን ነው። ሁለተኛው ፖይንት ኦፍ ሪፈረንሱ ነው። ሞዴል አድርገህ የምትከተለው ማንን ነው የሚለው ጉዳይ ይወስነዋል ብዬ አስባለሁ። ቀረብ ብዬ ከሩቁ ይልቅ ተቀራርበን በተገናኘንባቸው ጊዜያቶች በጣም ቬሪ ሲምፕል ነህ፣ ጌታን ትወዳለህ፣ ለመግባባት በጣም ቀላል ነህ። እሱን ተመልክቻለሁኝና ለጌታና ለወንጌል ያለህን ልብና ቅናትም አይቻለሁ። ደግሞ ከኔ ጋር አብረህ እንደዚህ ባለ ሁኔታ ለማገልገልም በቤተ ክርስቲያናችንም ተገኝተህ የእግዚአብሔርን ጸጋ ለማካፈል ፈቃደኛ ስለሆንክ በጣም አመሰግናለሁ፣ ወድሃለሁ። አሁንም ደግሞ ከኔ ጋር አጭር ቆይታ ስላደረግ ደስ ብሎኛል። ሌላ ጊዜ ደግሞ እግዚአብሔር እድል ይሰጠናል፣ እንደገና እንጫወታለን። በራእይ ጉዳይ፣ በአገልግሎት ጉዳይ፣ በተለያዩ ጉዳዮች እንነጋገራለን፣ እንጫወታለን ብዬ አስባለሁ። ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ ስለሰጠኝ ጊዜና ስፍራ በጣም ነው ማመሰግነው። በነበርኩት በዚህ በቸርቹ አገልግሎት ውስጥ በነበርኩበት ጊዜ የተረዳዋቸው ነገሮች አሉ። ሰው ከሚሰማው በሩቅ ከሚሰማው ይልቅ ቀርቦ ሲያይ ነው ነገሮችን የሚያውቀውና በጣም ደስተኛ ነኝ። እኔም ዮኒ ወድሃለሁኝ። እግዚአብሔር አገልግሎትህን ይባርክ ያስፋ። እጅግ አድርጌ አመሰግናለሁ። ከፓስተር ትዝታው ጋር የነበረንን ጊዜ ጨርሰናል። ሌላ ጊዜ ደግሞ እግዚአብሔር እንደገና እድል እንደሚሰጠን አምናለሁ።
በእንደዚህ አይነት መልኩ ከተለያዩ መጋቢዎች ጋር በአገልግሎት እንደዚሁም ደግሞ በማህበራዊ ህይወት በራእይ በተግዳሮትና በልዩ ልዩ ጉዳዮች ላይ ጊዜ መወስድ ይሆናል። ይህንን ፕሮግራም በማርሲል ቲቪ ወርልድ ዋይድ የዩቲዩብ አካውንታችን ላይ እንደዚሁም በማርሲል ቴሌቪዥን ላይ ታገኛላችሁ። እንደተለመደው ድጋፋችሁን ሰብስክራይብ እና ሼር ላይክ በማድረግ እንድታደርጉ ጥሬን አስተላልፋለሁ። እስከ ዛሬም ድረስ በአገልግሎቴ ስታግዙኝ በጸሎትም በገንዘብም በጉልበትም በሐሳብም አብራችሁኝ የቆያችሁ ሁላችሁ የጌታ ጸጋ ሰላም ይብዛላችሁ። ወዳችኋለሁ። እጅግ አድርጌ አመሰግናለሁ። በሚቀጥለው እንደገና እመጣለሁ። መልካም ጊዜ ይሆንላችሁ።